ጉዳይ የብዙዎች ይመስለኛል። እስኪ እንግዲህ ወደ ቪዲዮ እንዴት ዋላችሁ ማለላችሁ በቶሎ ባያቶሎ ምን አገባኝ እኔ ራስ ለመደብኝ እኮ እንግዲህ ዛሬ ባልተለመደችው የተገናኘንም ሲሆን እሱም ዜና ነው ይዘፈረስተ በእናታችሁ ላይክ እስቲ ብቻ አድርጉት ላይክ ብቻ እናንተ ላይክ ማድረግ እናንተ ያሳብራ እስቲ 5000 ላይክ እስቲ በአንድ ጊዜ አድርጉት እንዳው እስቲ ይቅድ 5000 እንዳው ይቅድ ጦስ ጥምቡሳስ ይውሰድ 10000 ላይክ እስቲ አድርጉ የሰሞኑን በጣም ዲት ላይ ነኝ በጣም በቃ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ውድ የሀገሬ ልጆች እንዴት ናችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ እኔ ደግሞ ራህማ እባላለሁ ለማታውቁኝ አዲስ ስለሆናችሁ እና ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ እናችኋል ብዬ ተስፋ አደርጋለሁ እንግዲህ አረቦቹ ወደ ኢትዮጵያ እየሄዱ ነው ምን እንደታያቸው አናቅም ኢትዮጵያ ሄደው እየጎበኙ ነው እና በጣም ደስ የሚል ነገር ነው ያው ደስ ይላል ለሁላችንም ማለት ነው ስለዚህ እስኪ ኢትዮጵያ ሄደው የሰሯቸውን ቪዲዮ አዲስ ጀማሪ እንደሆነ ያበረታቱኝ እንጂ ምንድነው ቀዘቀዝን እኮ ጋይስ እና አብራችሁ ቆዩ ለማን እና ጋይስ ዱአ እያደረገልን ነበረ ብቻ ግን በጣም እየተዝናኑ ነው እስኪ አለፍ እያደረኩኝ ቪዲዮችን ማሳያችሁ ይሆናል والله جنة يا الله يا لطيف هذه جنة يا اخوان والله جنة يا الله يا لطيف هذه جنة يا اخوان والله جنة اجواهم الجو البارد الجميل ما توقعت في هالوقت الاجواء عندهم تكون بهذه البرودة اجواء رائعة جدا شيء خرافي እና ለማንኛውም እንደዚህ እያሉ እየተዝናኑ ነው እላችኋለሁ እናቴ ጥሩ ነው ሀገራችንን እየጎበኙልን ነው አሪፍ ነው እስኪ እንግዲህ እነሱ የሚኖርበት ሀገርና እኛ የምንኖርበት ሀገር ደግሞ ያለው ልዩነት ይታያቸው ማለት ነው እና ጋይስ ደግሞ እስኪ አሁንም ደግሞ አንድ ቪዲዮ አለ ይሄ ደግሞ በጣም ነው ያሳቀኝ ማለት ነው በቃ ጭቃው ላይ እየተንከባለለ ምናምን በጣም ፈታ ነው የሚያደርገውና እስኪ አብረን የምናየው ይሆናል አብራችሁ ቆዩ ማለት ነውና ወደ ቪዲዮ ወይኔ ይሄ በጣም የሆነት ለመናገር በከንዶራ ለዛው በከንት ማለት እስኪ አይ በጣም እየቀዳዱ ነው الله يسعدك سيده سيده ويني በጣም ያሳችሁ እየተዝናኑ ነው يلا واحد روح سيده بدون سيده ماشي باقي لك سيده انت بورلا سيده شو هنا عقيل روى كيف عطى روى كيف لا يا حسود يا حسود ابعد منو يعني يا حسود يمر مالك بقى انا فتح انا ميرقاك ايثيوبيا بس خلاص طاحت خلينا نكمل الدار طاحت ألف ما وين 1000 ما وصلت فوق نص الدرب የሚያዝናናው ደግሞ አስቡት እስኪ በዚህ በክረምት ማለት ነው ከንዶራቸውን ነጭ በነጭ ልብስ ለብሰው አስቡት
ነጠላ ጫማ አድርገው በዚህ በክረምት እንደ እነሱ አገር መስሏቸው እናቴ ምስኪኖች የእውነት አሳዘኑኝ። እና ደግሞ እንግዲህ ወደ ቀጣይ ቪዲዮ ደግሞ እስኪ አንድ ቪዲዮ ላሳያችሁ፣ አብራችሁ ይሁኑ። إذا أنت الشلال أنا الشمالي يا رويلي أنطحك وانطح الشلالات. ኧረ ሰውዬ በውሃ ታፍነህ እንዳትሞት ደግሞ እዚህ ሰበብ እንዳይሆንብህ እንደዚህ እያሉ ዘና ፈታ እያሉ አለማስተው እየቀጥላችኋለሁ እና ደስ ይላል። ያው እንግዲህ መዝናናታቸው ጥሩ ነው። እንግዲህ ሀገራችንን ማወቃቸው ጥሩ ነው እላችኋለሁ። እና ደግሞ እስኪ ያው እኛን እንደ ደሃ ምንም እንደሌለን ምናምን አድርገው ነው የሚስሉትና ማየታቸው ለኛ ጥሩ ነገር ነው ማለት ሀገራችን ማየታቸው ጥሩ ነው። የሚበላ እንኳን የላችሁም ወይ የሚሉ ስንቶቻችን ናቸው መዳሞቻችን የሚያሰቃዩትና ማለት እኛ ሀገር እንደው ምግብ ራሱ ያለ የማይመስላቸው ማት አሉና ቢያንስ በትንሹ ማየታቸው ጥሩ ነው። እና ደግሞ ይሄ ልጅ ምን አለ አረቦቹ ወደ አዲስ አበባ ኢትዮጵያ መሄዳቸው ጥሩ ነገር አይደለም እያለ ነው። እስኪ እንግዲህ ተከታተለውና ቪዲዮን እንከታተለውና እንመለስ። በጣም ንዴት ላይ ነኝ። በጣም ብዙ አረቦች አዲስ አበባ ገብተው ቪዲዮ እየሰሩ ሳይተናደዱ ለምን መሰላችሁ? አባይን አሁን ተጨርሷል። በህገወጥ መንገድ ይዘውት ቢወጡ ሳገር ቢያስኮበልሉትስ የማን ያለ ይባላል። ይሄ ነገር ምን ያሳስባል? አይታመንም አረብ እና ደግሞ ማለት ነው የኔ አረብ ለራሱ አሁን ሊመጣ ይችላል። ከመጣ ጤፍ አሳርሙት ይሄ እውነት ነው። ብድር በምድር የሚለው ነገር ያስሄዳል። ሳወለላ ብድር በምድር ነው። እና ጋይስ የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁ ላይክ አድርጉ፣ ኮሜንት እንዲሁም ሀሳብ አስተያየታችሁን አስቀምጡልኝ። እና ደግሞ ቪዲዮን እስከመጨረሻው እያያችሁ ማለት ነው እስከመጨረሻው እዩት። ለማንኛውም ይሄንን ይመስላል የነበረን ቆይታ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች ሁላችሁም ሰላም ብያለሁ። እንግዲህ ለራህማ የዩቲዩብ ቻናል ሲሆናችሁ እንኳን በደህና መጣችሁ እያለን ያው እንግዲህ ወደፊት የተለያዩ ስራዎችን ለመስራት እየተዘጋጀሁ ነው። ያው ለአሁኑ ግን አሁን ላይ በአንዳንድ ሀሳቦች ለመምጣት ሀሳብ አለኝ። ያው ብዙ ሀሳቦች አሉ፣ ግን ብቻ እዚህ በስደት ላይ ስንኖር ደግሞ ዩቲዩብ ለመስራት ወይም ደግሞ የዩቲዩብ ቪዲዮ ለመስራት የማይመቹ ነገሮች አሉ። እነሱን ለማስተካከልና የዩቲዩብ ቪዲዮ ለመስራት አስቤያለሁ። እንግዲህ ወደፊት በሰፊ ለመስራት እያሰብኩ ነው። አበረታቱኝ፣ ከኔ ጋር ሁኑ። ኢንሻአላህ ወደፊት የተለያዩ መልካም ስራዎችን ለመስራት ከእናንተ ጋር እኔም አለሁኝ። ያው አንደኛ ነገር ደግሞ እንደዚህ መዳም ቤት አረብ ሀገር ያለ ልጆች ቪዲዮ ለመቅረጽ በጣም አስቸጋሪና በጣም ድብብቆሽ እየተጫወተን ስለሆነ ቪዲዮ የምንሰራው ያው በዚህ ባለችን ሰዓት በምንሰራት ቪዲዮ አበረታቱን፣ ከጎናችን ሁኑ። እኔ አንዳንድ ነገሮች በጣም ይገርሙኛል ማለት ነው። አሁን ለምሳሌ አንድ አርቲስት ሲመጣ በአንድ ቀን በጣም ብዙ ሰብስክራይብ ያገኛሉ፣ ታዋቂ ሰዎች ሰብስክራይብ ያገኛሉ። ግን እንደዚህ እንደኛ ደግሞ የመዳም ቅመሞች ሰብስክራይብ አድርጉን ብለን ለምነን ምን ብለን ነውና ለመደረግ ራሱ በጣም ከባድ ነገር ነው ማለት ነው። የግዴታ እኛ ሰብስክራይብ ለመደረግ የግድ ታዋቂ ሰው መሆን የለብንም። ወይም ደግሞ በምንሰራው ስራ እንደውም እኛን ነው ማበረታታት የበለጥ እኛን ማበረታታት ነው ያለባቸው እንጂ የግዴታ ታዋቂ ሰው መሆን የለበትም ብዬ አስባለሁ። እንግዲህ እስቲ ወደፊት እናየዋለን። አብራችሁን እንደምትሆኑ ተስፋ አደርጋለሁ። እንግዲህ የተለያዩ ሀሳቦች ይዤ ለማምጣት እያሰብኩ ነው። አሁን ላይ ነገሮች ባይስተካከሉልኝም ወደፊት ግን ያው የተሻለ ነገር ካገኘው የተለያዩ ቪዲዮዎችን ለመስራት ሀሳብ አለኝ ማለት ነው።
እና ከጎኔ ሁኑ፣ አብራችሁ ሁኑ ለማለት ፈልጋለሁ። እና ደግሞ እንደዚህ እንደኛ አረብ ሀገራት ሆነው የሚሰሩ ልጆችን በተለይ ቪዲዮ ሲሰሩ ዩቲዩብ ላይ ማበረታታት በጣም ያስፈልጋል። ምክንያቱም እኛ ማበረታታት ምንም ማለት አይደለም። አሁን በነፃ ዋይፋይ ነው ሰብስክራይብ ብናደርግ ላይክ ብናደርግ ወይም ደግሞ የተለያዩ ነገሮችን ብናደርግ ምንም የሚከፈል ነገር የለም። ጋይስ እንግዲህ በዛሬው ዕለት አባይ ግድብ ተመርቋል። በጣም ደስ የሚል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? ሁላችሁንም ሰላም ብያለሁ። እና ዛሬ በጣም ደስ የሚል ነገር ነው። ያው አባይ ተመርቋል። ስለዚህ ለሁላችንም ይሄ የኢትዮጵያውያን የጋራ ደስታ ይመስለኛል። እና በጣም ደስ ይላል። እንኳን ደስ ያላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። እና በቃ ደስ ስላለኝ ቪዲዮ ልሰራ ፈለኩኝና ለዛ ነው። እና አንዳንድ ሰዎች ደግሞ ያው ስንደሰት የተለያየ እንትን የሚሉ ነገር አሉ። ዙሮ እኛ እኮ ደስተኛ ሆን ማለት ምንም ችግር የለም፣ ሀገራችን ሁሉ ደስታ ነው ማለት አይደለም። አሁን ድረስ ስቲል ጦርነት አለ። ስቲል እስካሁን ድረስ በጣም ብዙ ሰው እያለቀሰ ነው። ግን በዛ መሀል ለወዳጅም ለጥላትም ደስ እንዳለን በቃ አባይ ደግሞ ሲመረቅ የሁላችንም አሻራ ያረፈበትና ሁሉም ኢትዮጵያዊ እያንዳንዱ ኢትዮጵያዊ የገነባው ግድብ ስለሆነ ይሄ እንኳን የጋራ ደስታ እናክብር ብለን ነው እንጂ ብዙ ችግሮች አሉ፣ የታወቀ ነው። ሀገራችን እስካሁን ድረስ ምንም የተቀየረ ነገር የለም። በቃ እንደዚህ ሆይ ሆይ ሲባል ብቻ ሁሉም ነገር ሰላም ነው፣ ሁሉም ነገር የተረጋጋ ነው ማለት አይደለም። እና ግን አባይ በመመረቁ በጣም ደስተኞች ነን። ስለዚህ እውነት ለመናገር የእውነት ይሄንን ለማየት የሚናፍቁ ሰዎች ነበሩ፣ ይሄንን ለማየት ማለት ነው። እና እኛ ደግሞ እዚህ ደርሰን ይሄንን ነገር በማየታችን ደስ ሊለን ነው የሚገባው። እና ስለዚህ ሁላችሁም ደስ ይበላችሁ። ይሄ የልፋታችን ውጤት ነው። ብዙ ሀገሮች ራሱ እንዳይሳካ ይጥሩ ነበረ። እኛ በቃ ደሃ ሆነን ብቻ እንድንኖር የሚፈልጉ በጣም ብዙ ሀገራቶች አሉ። ማለት ከፍ ስንል ደስ የማይላቸው ሁሌኛ አፍሪካውያን ኢትዮጵያውያን ባሪያ ሆነን እንድንኖር፣ እነሱ ሁሌ የበላይ ሆነው እንዲኖሩ የሚፈልጉ አሉ። በእጅ አዙር ስንት ነገር ሲሰሩ ይኖራሉና ይሄ ሁሉ ነገር ግን አልፎ እንደዚህ በመደረጉና ይሄ ግድብ ከምንም በላይ ነው በብዙ ነገርና ስለዚህ በዚህ ልንደሰት ይገባል እላለሁኝ። እና ጋይስ ለማንኛውም እኔ እንኳን ደስ ያላችሁ ነው የምለው። እኔ በበኩሌ ደስተኛ ነኝ። ስለዚህ ሁላችንም በዚህ ጉዳይ ልንደሰት ይገባል ባይ ነኝ። እና ጋይስ ለማንኛውም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እና ለማንኛውም ሁላችንም አገራችንን ኢትዮጵያን ሰላም ያርግልን። በቃ በሰላም የምንኖርበት በቃ ደስተኛ የምንሆንበት አመት ያድርግልን 2018 ቢያንስ በቃ ሰው የማያለቅስበት፣ ወጣቶች የማይሰደዱበት፣ በሰላም ሀገራቸው የሚኖሩበት የእውነት በቃ ስደት ራሱ እየወጡ ብዙ ህፃናቶች የሚሞቱበት የሚቆም ያድርግልን ፈጣሪ። ብቻ በቃ ነገሮችን ያስተካክልልን። የእውነት እኔ አሁን ላይ ለፈጣሪ መስጠት ነው የተሻለ ነገር የሚሆነው ብዬ አስባለሁ። እና ሀገራችንን ሰላም ያርግልን። እኛንም ደግሞ እስኪ እንግዲህ እድሜያችንን ያቆየን በሉ፣ ብዙ ለማየት ያብቃን። ስለዚህ እንደዛ እያልኩኝ ለማንኛውም እና በአባይ ጉዳይ ግን ሁላችሁም ተደሰቱ፣ እሺ ደስተኛ ሁኑ። ይሄንን ለማለት ፈልጋለሁ። ሱሮ ግን ለማንኛውም ብዙ ሰው እውነት ለመናገር በቃ ብዙ የማይናገራቸው ነገሮች አሉና ሁሉም ሰው አሁን ላይ ብሶተኛ ነው። እውነት ለመናገር በብዛት ብዙ ነገር አለ ውስጣችንና ግን ሆኖም ግን ደስተኛ መሆን ጥሩ ነገር ነው ባይነኝ። እና ለማንኛውም በያላችሁበት ሰላም ያርጋችሁ፣ ሰላም ሁኑ። እና ጋይስ በሌላ ቪዲዮ እንገናኛለን። በሉ መልካም ጊዜ ባይ፣ ደህና ሁኑ።
እና ጋይስ ለማንኛውም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እና ለማንኛውም ሁላችንም አገራችንን ኢትዮጵያን ሰላም ያርግልን በቃ በሰላም የምንኖርበት በቃ ደስተኛ የምንሆንበት አመት ያድርግልን 2018 ቢያንስ በቃ ሰው የማያለቅስበት ወጣቶች የማይሰደዱበት በሰላም ሀገራቸው የሚኖሩበት የእውነት በቃ ስደት ራሱ እየወጡ ብዙ ህፃናቶች የሚሞቱበት የሚቆም ያድርግልን ፈጣሪ ብቻ በቃ ነገሮችን ያስተካክልልን የእውነት እኔ አሁን ላይ ለፈጣሪ መስጠት ነው የተሻለ ነገር የሚሆነው በያስባለሁ እና ሀገራችንን ሰላም ያርግልን እኛንም ደግሞ እስኪ እንግዲህ እድሜያችንን ያቆየን በሉ ብዙ ለማየት ያብቃን ስለዚህ እንደዛ እያልኩኝ ለማንኛውም እና ባባይ ጉዳይ ግን ሁላችሁም ተደሰቱ እሺ ደስተኛ ሁኑ ይሄንን ለማለት ፈልጋለሁ ሱሮ ግን ለማንኛውም ብዙ ሰው እውነት ለመናገር በቃ ብዙ የማይናገራቸው ነገሮች አሉና ሁሉም ሰው አሁን ላይ ብሶተኛ ነው እውነት ለመናገር በብዛት ብዙ ነገር አለ ውስጣችንና ግን ሆኖም ግን ደስተኛ መሆን ጥሩ ነገር ነው ባይነኝ እና ለማንኛውም በያላችሁበት ሰላም ያርጋችሁ